ስለዚህ ስለ ጾም መግቢያው ላይ ብዙ ጊዜ እንሰማለን። ነገር ግን ጾሙ ከገባ በኋላ ወይ መሃል ላይ ወይ በሌላው ቀን ስለ ጾም አንማርም። በዚህ ምክንያት ስለ ጾም ያለን አረዳድ አንዳንድ ጊዜ የተሳሳተ ይሆናል። ሁለተኛ ስለ ጾም ማወቅ ራሱ መስማት ደግሞ ያለብን ጾም ሲፈታም ጭምር መሆን አለበት። ጾም እንዲናፍቀን ጾም ምን ያህል አስፈላጊ እንደሆነ በጾም መቆየታችን ምን ያህል ክብር እንዳለው ምን ያህል በረከት እንዳለው እንድናውቅ ጾሙ ሊፈታ አካባቢ ወይ ደግሞ ይሄ የፍስክ ሰሞን አካባቢ የጾምን ጥቅም ማወቅ ራሱ መረዳት አለብን እንድንጓጓ። ልክ አንዳንድ ጊዜ ጾሙ መቼ ነው የሚፈታው ብለን እንደምንጠይቅ ሁሉ ጾም መቼ ነው የሚገባው ብለን ሁሉ መጓጓት አለብንና ያ እንዲሆን ስለ ጾምም ጭምር ማወቅ አለብን። ስለዚህ ጾም ምንድነው የሚለውን እኔ ከመጽሐፍ ቅዱስ ብቻ ሳይሆን አባቶቻችን በፍትሐ ነገሥቱ ያስቀመጡት እነሱን ሐሳቦች ብቻ አነሳላችኋለሁ። ጾምሰ ይላሉ የመጀመሪያው ትርጉም የጾም ትርጓሜ ጾምሰ ተከልኦተ ብእሲ እመብልዕ በጊዜ እውቅ በውስተ ሕግ እንዘይት ኤዘዝ ለዘሐገጎ ለስርየተ አበሳ ወብዝሃ እሴት ፈቂዶ ኪያሁ ይላል። የመጀመሪያው ፍትሐ ነገሥት አንቀጽ 15 ላይ ጠቅላላ ፍትሐ ነገሥት አንቀጽ 15 አንቀጸ ጾም ተብሎ ይጠራል። በእንተ ኩሎሙ አጽዋም ይላል ርዕሱ ራሱ በእንተ ኩሎሙ አጽዋም ስለ ሁሉም ጾሞች ይላል እና ፍትሐ ነገሥት አንቀጽ 15 ስለ ጾም ይናገራል። እና ጾም የሚለው ሰው ከመብላት የሚከለከልበት ጊዜ ነው ይልና በጊዜ እውቅ ይላል። በታወቀ ጊዜ በታወቀ ሰዓት በተወሰነ ሰዓት በተወሰነ ወቅት በተወሰኑ ቀናት በእነዚህ ጊዜያት ሰው ከመብል የሚከለከልበት ነው። ጾም ማለት እሱ ነው ብሎ የተረጎመው። አሁን የሚናገረው ስለ ግል ጾም ሳይሆን ስለ አዋጅ ጾም። እንደሚታወቀው የአዋጅ ጾሞች አሉ ወይም የሕግ አጽዋማት የሚባሉ አሉ። የግል ጾም አለ። እዚያ ደግሞ የማህበር ጾም ተብሎ የሚጠራ። የግል ጾም የሚባለው በንስሐ ምክንያት የምንጾመው በታወቀ የእኛ ውስጥ በሚያውቀው ከሕግ አጽዋማት ውጭ የምንጾማቸው ከቅዳሜና ከእሑድ ከበዓል ውጭ የምንጾማቸው ጾሞች በራሳችን ፈቃድ ተነሳስተን የምንጾማቸው ከንስሐ አባቶቻችን ታዘን የምንጾማቸው እነዚህ የግል ጾሞች ተብሎ ይጠራሉ። የማህበር ጾም ደግሞ ተብሎ የሚጠራው ከሰባቱ አጽዋማት ውጭ በሆነ ጉዳይ አገር ጉዳይ ሊሆን ይችላል፣ በቤተሰብ ጉዳይ ሊሆን ይችላል፣ በዓለም ጉዳይ ሊሆን ይችላል፣ በአንድ በሲኖዶስ ስብሰባ ጉዳይ ሊሆን ይችላል፣ በቤተክርስቲያን ጉዳይ ሊሆን ይችላል፣ በተወሰኑ ሰዎች ጉዳይም ሊሆን ይችላል። በማህበር ጾም ከዚህ እስከዚህ ጾሙ ሲባል ያን ጊዜ የሚጾም ጾም አለ። ይሄ የማህበር ጾምም ብዙ አይነት ነው። ለገዳማት ብቻ የሚሰጥ ጾም ይኖራል ማለት ለህዝቡ ለምእመናኑ ሳይሆን በገዳም ላሉ በዋልድባ በማህበረ ሥላሴ በደብረ ሊባኖስ ላሉ አባቶች ይህን ያህል ጊዜ ጾሙልን፣ እግዚአብሔርን ጠይቁልን፣ ጸልዩልን፣ ይህን ያህል ሰላም ለኪ ድገሙልን፣ ውዳሴ ማርያም ስትደግሞ አስቡን ተብሎ የሚላክበት ጊዜ ሊኖር ይችላል። ያ የማህበር ጾም እንግዲህ ለመነኮሳት ሊሆን ይችላል፣ ለመናንያኔ ብቻ ሊሆን ይችላል፣ ለአንድ የተለየ ገዳም ሊሆን ይችላል፣ ለሁሉም ገዳማት ሊሆን ይችላል። ከዛ ውጭ ደግሞ ምእመናንም እንዲሳተፉበት ሊደረግ ይችላል። እነዚህ የማህበር አጽዋማት ተብለው ይጠራሉ። ከዛ ውጭ ግን እነዚህ ሰባቱ የሚባሉት የሕግ አጽዋማት የአዋጅ አጽዋማት የሚባሉት የታወቁት ሰባቱ አጽዋማት ናቸው። እነዚህ አጽዋማት በእርግጥ ይለያያል። ቀናቸው የሚቀንስበት የሚጨምርበት ጊዜ ይኖራል። በአጠቃላይ ግን እስከ 200 ቀናት ከ365ቱ ቀናት ውስጥ ወደ 200 የሚደርሱት ቀናት የጾም ቀናት ናቸው። ይሄ ማለት ከ50% በላይ የሚሆነው የዓመቱ ቀናት በጾም ጊዜ የሚያልፍ ነው። ስለዚህ ጾም ማለት አንድ ሰው በታወቀ ጊዜ ከመብል የሚከለከልበት ጊዜ ነው ይልና እንዘይት ኤዘዝ ለዘሐገጎ ይላል። ይህንን ሕግ ለሰጠው ሰው እየታዘዘ ይላል። ይሄ ማለት የመጀመሪያው የጾም ትርጉም መታዘዝ ነው፣ መገዛት ነው። ለምሳሌ የጾምን ሐሳብ በጣም ሰፋ ካደረግነው በአዳምና በሔዋን የተጀመረው ዕፀ በለስን እንዳይበሉ መታዘዛቸው ራሱ ጾም ነው። ስለዚህ የመጀመሪያው መገዛትን የሚያሳይ ነው ጾም። እንዘይት ኤዘዝ ለዘሐገጎ አንደኛ። ሁለተኛ ለስርየተ አበሳ ብሎ ይገልጠዋል። የበደልን ስርየት የኃጢአትን ስርየት ወይም ደግሞ ከኃጢአት መንጻትን ስለመለመን የሚደረግ ነው ጾም ሁለተኛ። ሶስተኛ ወብዝሃ እሴት ይላል። ዋጋ እንዲበዛ ዋጋ እንዲገኝበት ሰው ከምግብ ከመብል የሚከለከልበት ነው ጾም ማለት ይሄ ነው ይልና ፈቂዶ ኪያሁ ይላል። እሱን ፈልጎ እሱን ወዶ ይላል። ማንን ቢባል ይህን ሕግ የሰጠው ማን ነው እሱ ቢባል እግዚአብሔር። ስለዚህ ጾም ማለት ራሱን እግዚአብሔርን ከመውደድ የሚነሳ ነው። ፍቅረ እግዚአብሔር የሚገለጥበት ነው። ስለ እግዚአብሔር ውሃ ይተዋል፣ ስለ እግዚአብሔር ምግብ ይተዋል፣ ስለ እግዚአብሔር ቤት ይተዋል፣ ስለ እግዚአብሔር ሀገር ይተዋል፣ ስለ እግዚአብሔር ወገን ይተዋል፣ ስለ እግዚአብሔር ልብስ ይተዋል፣ መጨረሻ ላይ ስለ እግዚአብሔር ሕይወት ይተዋል። ይህንን የሚያሳይ
ይሄ ማለት እግዚአብሔርን እየወደድን በሄንን ቁጥር የሰማዕታት ፍቅር ይሄ ነው። እነ ቅዱስ ጊዮርጊስ ሕይወታቸው